ግሸን ደብረ ከርቤ ገዳም አይደለችም ደብር ናት። ዋናው መስቀሉ ያረፈበት የቅዱስ እግዚአብሔር አብ ቤተክርስቲያን ነው። ግማደ መስቀሉ ነው፣ ግማሹ ነው የቀኝ እጁ ያረፈበት የሚሉ አሉ። ግማደ መስቀሉ ግሸን ነው አሉ የሚል ከዘማሪያን የሰማነው ነው እንጂ በጽሁፍ ያለ በድርሳነ መስቀልም ላይ በጤፉትም ላይ ግማደ መስቀሉ የሚል የለም። አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ቦታ አስቀምጥ ነው የሚለው። አሁን ለግሸን ማርያም ስለምኑት ምን ጎሏት ነው? በወር እስከ 1,800,000 ብር ደሞዝ ይከፈላል። በአሁኑ ዙር እስከ 300 ሚሊዮን ነበር የምንጠብቀው። ግሸን ላይ ምንም የለም። ውሃው ሳይቀር ከተለያየን በቦት ተቀርቶ ነው የሚሄደው። ሲሚንቶ ከዚህ ነው የሚሄደው፣ ቀለሙ ከዚህ ነው የሚሄደው፣ ሰራተኛ ከዚህ ነው የሚሄደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ያላችሁበት ሰላም እግዚአብሔር ይድረሳችሁ። ዛሬ እንደ እግዚአብሔር ፈቃድ የሰሞኑ ውይይት ይዘን እንቀርባለን። ዛሬ ከኔ ጋር ለውይይት የቀረቡት የተከበሩ መምህር በላይ ወርቁ በቅድስት ሥላሴ መንፈሳዊ ኮሌጅ መምህርና የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ሰባኪ ወንጌል እንዲሁም የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያን የህንፃ እድሳት ኮሚቴ ዋና ጸሐፊ ናቸው። በሰሞኑ ስለ ደብረ ከርቤ ግሸን ማርያም ቤተክርስቲያን የገንዘብ ማሰባሰብና የህንፃ ስራ መጀመሩን በተለያየ ሚዲያ ሰምተናል። በዛ ጉዳይ አንዳንድ ጥያቄዎችን እንጠይቃቸዋለን። ወንድማችን መምህር በላይ እንኳን ይህን ጥሪያችን አክብረው ስለመጡ በእግዚአብሔር ስም እናመሰግናለን። እንኳን ደህና መጡልን። እንኳን ደህና ቆያችሁን። እኔም በጣም አመሰግናለሁ እድሉን ስለሰጣችሁ። መልካም። እሺ እንግዲህ ታላቂቷ የግማደ መስቀሉ ማረፊያና የእናታችን የቅድስት ድንግል ማርያም ጽላት ያለባት ግሸን ደብረ ከርቤ ታሪኳ እጅግ የላቀ እጅግ የተወደደና በጸሎት ሰሚነቷ የምታወቅ ታላቅ ገዳም ነች። ብዙ ምእመናን በዛ ቦታ ረግጠው ጸሎታቸው ተሰምቶላቸው የልባቸው መሻት ተፈጽሞላቸው ያለ ቦታ ነው። እስቲ ስለ ግሸን ደብረ ከርቤ ታሪክ አጠር አድርገው ይንገሩን። እሺ አመሰግናለሁ። በመጀመሪያ ያው መቼም ሚዲያ ላይ የዋለ ነገር መልሶ ጥያቄ እንዳያስነሳ ግሸን ደብረ ከርቤ ገዳም አይደለችም ደብር ናት እና ከሱ ልጀምር። ከስሟ ግሸን ደብረ ከርቤ መካነ መስቀሉ ለክርስቶስ ደብረ ከርቤ ደብረ ነጎድጓድ ደብረ ነገስት በመባል ትታወቃለችና እንግዲህ ግሸን ደብረ ከርቤ በኢትዮጵያ ሳይሆን በመላው ዓለም አምሳያ የሌላት ልዩ ቦታ ናት። ምክንያቱም ሌላ ቦታ ላይ ምናልባት ቴክኖሎጂን ተጠቅሞ ሰው በመሬት ላይ መስቀልን ሊሰራ ይችላል። ግሸን ደብረ ከርቤ ግን ዓለም ሲፈጠር መስቀል ሁና የተፈጠረች እግዚአብሔር የሚያደርገውን አስቀድሞ የሚያውቅ አምላክ ስለሆነ በመስቀል ተሰቅሎ አዳምን እንደሚያድነው አስቀድሞ እግዚአብሔር ያውቃል። ይህንን ብቻ ሳይሆን ደግሞ የመስቀሉን ዘላለማዊ ማረፊያ ቦታ እግዚአብሔር የት እንደሚሆን ስለሚያውቅ ዓለምን ሲፈጥር የመስቀሉን ማኖሪያ ማረፊያ ዙፋን በግሸን ደብረ ከርቤ በመስቀለኛ ቦታ ፈጠረ። ይሄ ከዓለም ሁሉ ልዩ ያደርጋታል። ግሸን ደብረ ከርቤ ልዩ ናት። ቦታዋ ራሷ የታሪኳ መጀመሪያ ቦታው ነው። እንግዲህ መስቀሉ ወደዛ ቦታ ከመምጣቱ በፊት መስቀለኛ ቦታው ነበረ። ይህንን በምን እናውቃለን? በድርሳነ መስቀሉም ላይ በጤፉትም መጽሐፍ ላይ አጼ ዘርዓ ያዕቆብ መስቀሉን ይዘው ወደ ኢትዮጵያ ሲመጡ እንግዲህ ከኋላ ከግብፃውያን ላለመጀመር ነው። ወደ ኢትዮጵያ ይዘው ሲመጡ አንብር መስቀሌ በዲበ መስቀል በህልማቸው የሚሰሙት ድምፅ በራእይ የሚሰሙት ድምፅ መስቀሌን በመስቀለኛ ቦታ አስቀምጥ የሚል ነው። ያ ቦታ መስቀሉ
የመስቀሉ ማረፊያ ከመሆኑ አስቀድሞ በብዙ ሰዎች አይታወቅም፣ በነገስታትም አይታወቅም። በጥበብ እግዚአብሔር ተሰውሮ የሚኖር ቦታ ነው። ባይኖር ኖሮ መስቀሌን በመስቀለኛ ቦታ ላይ ያስቀምጥ አይላቸውም ነበር እና ያንን ፍለጋ ኢትዮጵያን መስቀሉን ይዘው ዙረዋል። ይኸውም ጥበብ እግዚአብሔር ነው። መስቀሉ ለዘላለም ማረፊያው በሆነው ቦታ ላይ ከመቀመጡ አስቀድሞ ኢትዮጵያን ዙሮ እንዲባርካት በመናገሻ ማርያም፣ በደቡብም ደግሞ በብርብር ማርያም፣ በሸዋ በጉንደ መስቀል፣ በደብረ ብርሃን በብዙ የኢትዮጵያ ከተሞች ላይ መስቀሉ በዚህ ቦታ አርፎ ነበር የሚባል ታሪክ አለ። ትክክልም ነው። ምክንያቱም ቀጥታ ከግብፅ እንደመጣ ወደ ግሸን አልሄደምና። ስለዚህ ያችን ቦታ በታምረ ማርያም ላይ ለምናውቃቸው አባ ሚካኤል አባ ገብርኤል ለሚባሉት ግብፃውያን ጳጳሳት መድኃኒታችን ኢየሱስ ክርስቶስ የቦታይቱን ክብር ገልጾላቸዋል፣ ቃል ኪዳንም ገብቶላቸዋል። ይቺ ቦታ እንደተወለድኩባት እንደ ቤተልሔም፣ እንደተጠመቅኩባት እንደ ዮርዳኖስ፣ እንዳስተማርኩባት እንደ ደብረ ዘይት፣ እንደተሰቀልኩባት ብርሃነ መለኮቴ እንደገለጥኩባት እንደ ደብረ ታቦር፣ እንደተሰቀልኩባት እንደ ቀራንዮ፣ እንደተቀበርኩባት እንደ ጎልጎታ፣ ዳግም ምጽአት እንደሚገለጥባት እንደ ደብረ ዘይት ትሁን ብሎ የቦታይቱን ክብር ገልጦላቸዋል። ክርስቶስ በተሰቀለ ጊዜ መልአኩ ቅዱስ ዑራኤል በጽዋ ብርሃን ይዞ ደሙን በዓለም ላይ ሲረጭ ልክ ገበሬ እህሉን የሚወቃበት አውድማውን እንደሚያለሰልስ በልዩ ልዩ ነገር ቀብቶ የተመቻቸ እንደሚያደርግ ልክ እንደዛ ደብረ ከርቤ ግን ሙሉ ተራራዋን በክርስቶስ ደም በመልአኩ ቅዱስ ዑራኤል ረጭቷታል። የመስቀሉ ልዩ ማረፊያ ቦታ ስለሆነች ዘመኑ ይታወቃል። መቼ ነው ታቦቱ እዛ የገባበት ዘመን? ያው በአጼ ዘርዓ ያዕቆብ ዘመነ መንግስት ነው። አጼ ዘርዓ ያዕቆብ ዘመነ መንግስት መስቀሉን ይዘው ሲመጡ በዛን ዘመን ነው የገባው። እዛ በግሸን ተራራ ከእመቤታችን ድንግል ማርያም ቤተክርስቲያን አለ፣ ሌሎችም አሉ አድባራት። ተራራው ላይ የማን ዋናው መስቀሉ ያረፈበት የቅዱስ እግዚአብሔር አብ ቤተክርስቲያን ነው። የተሰራውም በመስቀል ቅርጽ ነው። ቤተክርስቲያኑ የቅዱስ እግዚአብሔር አብ ቤተክርስቲያን ነው። አጼ ዘርዓ ያዕቆብ ያሰሩት ነው። የአጼ ዘርዓ ያዕቆብ ባለቤት እሌኒ ያሰሩት ደግሞ የእመቤታችን ቤተክርስቲያን ነው። ከዛ በኋላ የእመቤታችን ቤተክርስቲያን ብዙ ጊዜ መታደስ ደርሶ አሁን እቴጌ መነን ያሰሩት ቤተክርስቲያን 100 ዓመት ሊሞላው 1 ዓመት ይቀረዋል እና የእመቤታችን ቤተክርስቲያን አለ። ታላቁ ጻድቅ ኢትዮጵያዊው ብፁዕ አቡነ ሚካኤል ደግሞ መምህር ገሪማ ዛ ቦታ ትልቁ መታወቂያቸው ነው። አጽማቸው የሚያረፈው በቅዱስ እግዚአብሔር አብ ቤተክርስቲያን ውስጥ ነው። እሳቸው ደግሞ በአንዱ ክንፍ በኩል የቅዱስ ሚካኤልን ቤተክርስቲያን አሰርተዋል። አንድ ከአዲስ አበባ የሄዱ ባለሀብት የቅዱስ ገብርኤልን ቤተክርስቲያን አሰርተዋል። እንደገና የቅዱስ ዑራኤል ቤተክርስቲያን አለ። አሁን ደግሞ የቅዱስ ሩፋኤል ቤተክርስቲያን መግቢያ በር ላይ ለመሰራት የመሰረት ድንጋይ ተጥሏል። እንግዲህ መላእክቱ አራቱን ክንፍ የመስቀሉን አራቱን ማዕዘን ይዘው የሚሰሩ ሲሆን እመቤታችንና ቅዱስ እግዚአብሔር በመሃል ይገኛሉ። ግሩም ነው። እስቲ ንግሳቸውን አሁን እመቤታችን ሰው ብዙ የሚያውቀው መስከረም 21 ቀን ነው የሚያከብረውና ብዙኃን ማርያም ይባላል። ሚካኤል በሌላ ጊዜ አለ? አዎ፣ በቀደመው ዘመን መንገዱ አስቸጋሪ ከመሆኑ የተነሳና ያው እውቅናውም ግሸን ሲባል መስከረም ብቻ ስለሚታወቅ ሰው ብዙ አይሄድም እንጂ መስከረም 21 ቀን እንደሚከበረው ሁሉ የእመቤታችን ያው ጥምቀት ይከበራል። በተለይ ጥር 13 ቀን ቅዱስ እግዚአብሔር አብ በተለየ መልኩ
ይከበራል። ከጥምቀት ቀጥሎ በ13 እሱ በጣም ልዩ ነው። በቃ በአካባቢው በቃና ዘገሊላ ማግስት እግዚአብሔር አብና በአካባቢው ያለው ገበሬው በአጠቃላይ መጥቶ የሚያከብረው ልዩ በዓል ነው። ጥር 21 ቀን አስተርዮ ማርያም ይከበራል። መጋቢት 10 ቅዱስ መስቀል ይከበራል። ቅዱስ መስቀል ይከበራል። ከዛ ውጭ ህዳር እና ሰኔ የቅዱስ ሚካኤል ይከበራል። የቅዱስ ዑራኤልም ጥር 22 ቀን እና ሐምሌ 21 ይከበራል። እንደገና ደግሞ ቅዱስ ገብርኤልም ታኅሳስና ሐምሌ ይከበራል። ግሩም ነው። በመላው ዓለም ሆናችሁ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን ሁሉ ሰላም እግዚአብሔር በድጋሚ ከሁላችሁ ጋር ይሁንላለን። ዛሬ ስለ ታላቂቷ ስለ ደብረ ከርቤ ግሸን ማርያም ቤተክርስቲያን እየተወያየን ያለ ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትሆኑ አሁንም በድጋሚ እንጋብዛለን። መልካም መምህር፣ በወቅቱ እንግዲህ ሰው የሚያውቀው መስከረም 1 ነው። አሁን ደግሞ መጋቢትም እንደዚህ 10 ጉዞ የተጀመረ ነው። ስለዚህ መስቀሉ ላይ ብዙ የሚነሱ ጥያቄዎች አሉ። አንዳንዶቹ ሙሉ መስቀል ነው የገባው የሚል ሀሳብ ያላቸው አሉ። አንዳንዱ ግማደ መስቀሉ ነው፣ ግማሹ ነው የቀኝ እጁ እያረፈበት የሚሉ አሉ። ሌሎቹ ደግሞ ከመስቀሉ ጋር አብረው የመጡ ሚስማሩ መጥቷል፣ ችንካሩ መጥቷል፣ ከሌሜዳው መጥቷል። ከዚህ አኳያ እስቲ ለምእመናን ግልጽ ለማድረግ ያክል ያለው ነገር ምንድን ነው? በገዳሙ ያው እንግዲህ አሁን አንዱ ትልቁ ነገር እኛ የምንጠቀመው መጽሐፉ ነው። አባቶቻችን በተለይ በግሸንም ያሉ ታላላቁ ሊቃውንት የሚነግሩን ምንድን ነው? ቅድስት እሌኒ መስቀሉን ለአራት እንደተከፋፈለ ነው የሚናገረው። ግን በሚከፈልበት ሰዓት መስቀሉን ላለመቁረጥ የክርስቶስ አካል ያረፈበትን ላለመቁረጥ አንደኛ ሮማውያን የወሰዱት የክርስቶስ ራሱ ካረፈበት በላይ ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ የተጻፈበትን እንደወሰዱ፣ እንደገና ደግሞ ከእግሩ በታች ወደ መሬት እንዲገባ የተጨመረውን እንግዲህ ከአካሉ ካረፈበት ውጭ በአራቱ ማዕዘን የተቀጠለ ቅጥያ አለ። አንደኛ እንዲከብደው ብለው፣ ሁለተኛ ደግሞ ወደ መሬት የተቀበረውና ከላይ ኢየሱስ ናዝራዊ ያ ነው ለሌሎች አገሮች የተከፋፈለው እንጂ ሙሉ መስቀሉ ነው ወደ ኢትዮጵያ የመጣው የሚሉ አባቶች አሉ። አሁን ታሪክ እንግዲህ ምንጊዜም ቢሆን ታሪክ ይሄ ነው ትክክለኛው ለማለት ይከብዳል። አንዳንዱ ታሪካችን በትውፊት ከትውልድ ወደ ትውልድ ስለሚተላለፍ በመጽሐፍም ደረጃ አንብር መስቀሌ በዲበ መስቀል፣ መስቀሌም በመስቀለኛ ቦታ አስቀምጥ ነው የሚለው። ከዚህም አንጻር ሙሉ መስቀል ነው የሚለው ያስኬዳል። ሌላው ግን የመስቀሉ አካል እስከሆነ ድረስ የቀኝ ክንፉ ብቻ ነው የመጣው የቀኝ እጁ ያረፈበት ቢባልም እንኳ ለኛ መስቀል ነው፣ መስቀሉ ነው እንጂ የመጣው የመስቀሉ ክፋይ አንልም። ምክንያቱም የቀኝ ክንፉ ቢሆንም እንኳ በረከቱ የሙሉ መስቀል ስለሆነ እና ከታሪክ አንጻር እንደዚህ የሚባል ሁለት አይነት አለ። ግን ግማደ መስቀሉ ግሸን ነው አሉ የሚል ከዘማሪያን የሰማነው ነው እንጂ በጽሁፍ ያለ በድርሳነ መስቀልም ላይ በጤፉትም ላይ ግማደ መስቀሉ የሚል የለም። ያው እኛ እንግዲህ በአገልግሎትም ስናድግ ግማደ መስቀሉ ግሸን ነው አሉ የሚለው ከዘማሪያን የሰማነው። እነሱም እኮ አሉ ነው ማለት እኮ። ያው እንግዲህ ታሪክ በቃል ታሪክ በጽሁፍ በተለያየ መልኩ ስለሚወራረስ ያው እንግዲህ በቃል ያገኙት ነው እንጂ በጽሁፋዊ የሆነ ነገር የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ መጽሐፍ ብዙ ነገሮች በረከታቸው ይደርብን። እሳቸው የጻፉት ላይ ለአራት መከፈሉና ለግብጽ የተሰጠውን ክፍያ የቀኙን ክንፍ ወደ ኢትዮጵያ እንደመጣ አድርገው ጽፈዋል። ለማንኛውም ግን ቅድም እንዳሉት መስቀሉ
ጌታችን አካሉ ያረፈበት ለኛ ትልቅ በረከት የሚያሰጥ ነው። ምክንያቱም ልብሱን ነክታ እንደተፈወሰች ወንጌሉ ነግሮናል እና እርሱ አካሉ ያለፈበት ቦታ ለኛ የድነት የበረከት ነው። ዋናው ትልቁ ነገር መኖሩ መቀመጡ ብቻ ለኢትዮጵያ ክብር ነው። ኢትዮጵያን እግዚአብሔር ከወደዳት ትልቁ ሰጣት ጸጋ መካከል ማንኛውም የትኛውም ዓለም መስቀሉ እኛ ጋር ነው የሚል የለም እስካሁን። ኢትዮጵያ ብቻ ነች የክርስቶስ መስቀል እኔ ጋር አለ ብላ የምትለውና ሊልም አይችልም። ግብፃውያን እንኳ አይሉ። በነገራችን ላይ የግብፅና የኢትዮጵያ ጥል ክርክር የአባይ ብቻ አይደለም፣ የመስቀሉም ጉዳይ ነው። ይጀምራል ከአባይ በኋላ። የአባይ ብቻ ሳይሆን የመስቀሉም ጉዳይ ነው። እና ለመስቀሉ መምጣት ምክንያቱ አባይ ነው። ለአባይም እንትን መስቀሉ ምክንያት ነው። ግሩም ነው። እዛ ጊሸን ላይ እንግዲህ በሯ አንድ ነች። መጨመር አይቻልም ወይ ከመሬት ጋር ማያያዝ አልተቻለም። ሁሉም ግፊያ ነው ሁሌ ስናይና እሱ ላይ የተሰራ ስራ የለም በመግቢያ ጉዳይ። ያው እንግዲህ ቀደም ባለው ጊዜ ይሄውም አልነበረም። አንዷም በጣም በገመድ የሚወጣበት ምን የሚልበት ነገር ነበር እና ያው እንግዲህ ቦታ ሲጠበቅ ከነ ታሪኩ ሲጠበቅ ደስ ይላል። አሁን ደብረ ዳሞን ለምሳሌ በገመድ ከመውጣት ይልቅ ሊፍት መስራት ይቻላል። ከባድ ሆኖ አይደለም። ለኢትዮጵያ ምዕመናን አንድ ባለጸጋ ሊሰራው የሚችለው ነው። በረከቱም ታሪኩም እኩል መጠበቅ ስላለበት ነው። የግሸን ደብረ ከርቤም እንግዲህ አንድ በር መሆኑ ከህዝቡ ብዛት ጋር መጨናነቅ እንደሚፈጥር ችግር እየፈጠረ እንደሆነ ይታሰባል። መፍትሄ ይታሰባል። መፍትሄው ግን አንዱን 2-3 በማድረግ ሳይሆን ያንኑ ለተጓዡ አመችና ቀልጣፋ ሊሆን በሚያስችልበት መልኩ እየተጠና ነው። መልካም። አሁን ግሸን ስናነሳ እንግዲህ ቅድም ብለዋል ጥንታዊነቷን ይዘን ብዙ ሊቃውንት አሉባት። አሁን ገሪማ የነበሩባት ቦታ ነውና አሁን ድረስ አንዳንድ ጊዜ ከግሸን የመጣ ዲያቆን ነው ከግሸን የመጣ ካህን ነው ሲባል በአዲስ አበባ ክብር የሚሰጠው ነው። በመላው ዓለም ቢዞር የግሸን ሊቃውንት ሲባል እና ሊቃውንት ያሉበት ቦታ እንደነበረ ጥንትም አሁንም አሉ። እውነት ነው። እንዴት ነው በአብነት ትምህርት ደረጃ ይህንን የሊቃውንቱን ቁጥር የመጨመር ቤተክርስቲያን ለመረከብ? እንግዲህ በዛ አካባቢ ብዙ መኖሪያ ቤት የለም። አምባሰል ተራራ ዙሪያውን ባለው ሁኔታ ላይ ብዙ ሰው አይኖርም እና የአብነት ትምህርት አለው የተማሪ የሚተካበት ሊቃውንት እንደ ድሮ አሁን ይኖራሉ ወይ? እንደ እድል ሆኖ ልበል እንደ እድል ሆኖ እዛ አካባቢ ያሉ ገዳማትና አድባራት መሰረታቸው ትምህርት ቤት ነው። ሐይቅ ቅዱስ እስጢፋኖስን ብንመለከት አፄ ይኩኖ አምላክ ሳይቀሩ ገብተው የተማሩበት ነው። ግሸን ደብረ ከርቤ ደግሞ ደብረ ነገስት የሚለውን ስም ያገኘችው የነገስታት ልጆች እየሄዱ ስርዓተ ንግስናን ጭምር የሚማሩባት ቦታ ትምህርት ቤት ነበር። ከበረከት ቦታነቷ ውጭ ስርዓተ ንግስና ትምህርት የሚሰጥባትም ጭምር ነበረችና ደብረ ነገስት የተባለችው አንዱ ከዛም የተነሳ ነው። ስለዚህ አሁን በዛ እንደ ባህል ተይዞ አሁን አንደኛ በቦታው ላይ በቂ የአብነት ትምህርት አለ። በቂ አዎ። ሁለተኛ ደብረ ሮሃ ቅዱስ ላሊበላና ግሸን ደብረ ከርቤን እንግዲህ ስለሌሎቹ በሌሎቹ አህጉረ ስብከት ያሉትን ስለማላውቅ ነው። በእነዚህ ለየት የሚያደርገው ከቦታው ውጭ ቦታው ላይ ከተማረ በኋላ የተሻለ ለመምህርነት ለማሻሻል ድጓም ከሆነ ቤተልሔም የሚሄድ ከሆነ አቋቋምም ከሆነ ደግሞ ደብረ ኤልያስም ይሁን ኤልሻማም የሚሄድ ከሆነ ቅዳሴም ከሆነ ደብረ አባይ የሚሄድ ከሆነ ደሞዙ ተጠብቆለት ተምሮ እንዲመጣ ይደረጋል። ይሄ በቃ ቦታው ላይ ያለ ልዩ በሌላ ቦታ እንግዲህ ሊኖርም ይችላል ላይታይም ይችላልና ትልቁ ነገር ነው። ስለዚህ በግሸን ደብረ ከርቤ የሁሉም
አብነት መምህራን አሉ። የድጓም የቅኔውም ያቋቋሙም በተለይ ቅኔ ቦታው በጣም የታወቀና ብዙ ሊቃነ ጳጳሳት ብዙ ታላላቅ ሰዎች የወጡበት ቦታ ነው። የቅዳሴ መምህር አለ። ሴቶቹ፣ ወንዶቹ፣ ህፃናቱ መጀመሪያ ወደ ዘመናዊ ትምህርት ቤት የሚገቡት ቢያንስ ዳዊት ደግመው ነው እና ሴቶቹ ህፃናቱ ሳይቀሩ ዳዊት መድገም እንደ ግዴታ ነው። ግሸን ደብረ ከርቤና በቃላቸው ሁሉ ዳዊት የሚደግሙ ያሉበት ነውና ዲያቆናቱ ድቁና የሚቀበሉት ለድቁና የሚያበቃውን ትምህርት እስከ ቅዳሴ ድረስ ያለውን ከጨረሱ በኋላ ነው እና ቦታው ስርዓተ ክህነት ስርዓተ ትምህርት ተጠብቆበት የሚኖር እጅግ በጣም ታላቅ ቦታ ነው። ምን ያህል ሰራተኞች አሉ አሁን ተቀጥረው የሚያገለግሉ አሉ? አሁን ቅድም ተጠቅሷቸው 4 መላእክት በአራቱም ማዕዘናት 2 መቅደስ ደግሞ በዛ ወደ 7-8 አካባቢ ደርሷል። አዎ እንግዲህ ብዙ ሰው የማይረዳው አንዱ ይሄንን ነው። ግሸን ሲባል አንድ ቤተ ክርስቲያን አንድ ቦታ ብቻ የሚቀደስ ይመስለዋል። እግዚአብሔር አብና እመቤታችን ዓመት እስከ ዓመት ነው የሚቀደሰው። ከባለ 50 ውጭ ሁልጊዜ በጾም ነው የሚቀደሰው። ሰዓታቱ ይቆማል። ማህሌቱም ስብሐተ ነጉም ሁሉም አገልግሎት አለ። በዛ ላይ 5ቱም ቤተ ክርስቲያን ራሱን የቻለ እመቤታችንም ቅዱስ እግዚአብሔር አብም ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ዑራኤል 5ቱም ቤተ ክርስቲያን በአንድ አስተዳዳሪ በአንድ ሰበካ ጉባኤ ይመራ እንጂ ሁሉም ቤተ ክርስቲያን የራሱ የሆነ ሙሉ ሰራተኛ አለው። ሙሉ ሰራተኛ ነው ያለውና ከ400 ያላነሰ ሰራተኛ በሁሉም ቤተ ክርስቲያን አለ። ጥበቃውንም ጨምሮ ተማሪና በልጅ ጥናት ያገለግላል። በዛ ላይ ተማሪ አለ፣ በልጅ ጥናት የሚያገለግልም አለ። አጥቢያ ምዕመናን አሉት ይመጡ በየጊዜው በቅርብ አሁን ተስካር ዝክር በአካባቢ ያሉ እንግዲህ ከገዳሙ ውጭ በዙሪያው ያሉ ገበሬ ማህበሮች አብዛኛዎቹ ቀብራቸው የሚፈጸመው ግሸን ደብረ ከርቤ ነው እና በዛ አብዛኛው ሰው ግሸን ቤት ተሰርቶ ሲያይ ገበሬው ለመኖር የሚሰራው ይመስለዋል። መስከረም ማርያም መጥቶ እዛ ጠላ ሲሸጥ ሲያከራይ ምናምን ያየ አብዛኛው እነዛ ሁሉ ቤቶች ገበሬው ለመቃብር ቤት የሰራቸው ናቸው። መቃብር ቤቶች ናቸው። አሁን ወደ ውስጥ የተሰራውን መደብ ይሄ ምንድነው ቢሉት ይሄ የእናቴ መቃብር ወይ የአባቴ መቃብር ነው የሚለውና መቃብር ቤቶች ናቸው። ብዙ አጥቢያ ምዕመናን የሉም። ምን ነው ገቢው ካህናቱን እንግዲህ አካባቢው ትንሽ እንደው አዝማሪ የአምባሰል ማር ቆራጭ ይወርዳል በገመድ ብሎ የመሬቱን አቀማመጥ አስቸጋሪነት በእንዲህ አይነት መልኩ ይገልጸዋል። ገደል ነው እንደምታዩት። ግን ያም ሆኖ እዛው ገደሉ ላይ እንደማንኛውም ገበሬ መጠነኛ እርሻ አለቻቸው። ግን ያ ደግሞ ካለው ከተፈጥሮ አንፃር ይሄን ያህል እንትን የሚል አይደለም እና ሙሉ ደሞዝተኛ ናቸው። ከአመት እስከ አመት ደሞዝተኛ ናቸው። ሸምተው ነው የሚበሉት። አይነግዱ፣ አገልግሎቱ እድል አይሰጥም። ያው ነው እንግዲህ ገቢያቸውና በአመት በወር እስከ 1,800,000 ብር ደሞዝ ይከፈላል። በወር ደሞዝ ብቻ። እንግዲህ እንደው ለመቤታችን በአመት 20 ሚሊዮን ብር ገባ እንኳን ብንል እንደው ግድ የለም 30 ሚሊዮን ገባ እንኳን ብንል በጥርም በመስከረምም ሆኖ የንዋየ ቅድሳቱም ሽያጭ 1,800,000 ብር ደሞዝተኛ ሲሆን በአመት 20,600,000 ብር ለደሞዝ ይውላል ማለት ነው። ከዛ ደግሞ ተጨማሪ ወጪዎች አሉ። በገጠር በክፍለ ሀገር በእንደዛ አይነት ታላላቅ ቦታ ታቦት ሲወጣ ዝም ብሎ አይወጣም፣ ድግስ ይደገሳል። ሁልጊዜ አካባቢው ገበሬ አይደለም የሚደገሰው፣ ቤተክርስቲያኗም አውጥታ ትደግሳለች።
እነዚህ አገልግሎቱ ከአመት እስከ አመት ያው መብራት ለስሙ ገብቷል እንጂ ከሚበራበት የማይበራበት ይበልጣል። ጄኔሬተር አለ፣ በነዳጅ ነው የሚሰራው። ውሃው በግራቪቲ ብቻ አይደለም የሚመጣው፣ በነዳጅም በጄኔሬተር ነው የሚመጣውና በጣም ብዙ መኪና አለ ለገዳሙ አገልግሎት የምትሰጥ አሮጌ መኪና ናት። በጣም ነዳጅ ትበላለች። የሹፌር ደሞዝ አለ። ይሄን ሲል ምንም በቃ የሚገባው ወጭ ተጨንቀው ተጠበው ከአመት እስከ አመት የሚያደርስ ካልሆነ በስተቀር ተቀማጭ የሚባል ነገር በዛ ላይ ደግሞ በቤተ ክርስቲያን ሕግ ያው ግሸን ደብረ ከርቤ ገዳም ስላልሆነች ከገባው 20% ለሀገረ ስብከት ፐርሰንት ይከፈላል እና ይሄም ታሳቢ ሲሆን ያን ያህል ግሸን ደብረ ከርቤ እንዲህ እንደው ቤተ ክርስቲያን የሚያድስ ህንጻ የሚገዛ ልዩ ልዩ የልማት ስራ የሚያደርግ ገንዘብ አላት አያስፈልግም። መልካም እንግዲህ ጥሩ ነው ያለውን ሁኔታ ስናይ ከሰሞኑ በዚሁ በቋንቋይነሽ ሚዲያ ላይ ታላቅ የገቢ ማሰባሰቢያ መርሃ ግብር ነበረ። ክብር አለን። እዛ ቦታ ሄደው ሲያስተምሩ ሲያሳብሩ የነበሩ መምህራን፣ ዘማሪያን እንዲሁም የተለያዩ የኢትዮጵያ ልጆች ሆኑ መንፈሳውያን ኦርቶዶክሳውያን አርቲስቶች በፍቅር በትህትና በክብር የቤተክርስቲያኗን ክብርና ዝና የእናታችን የድንግል ማርያምን እናትነት የመስቀሉን ክብር ሲናገሩ ልብን የሚነካ ነበርና እርስዎ ደግሞ የዚህ የህንጻው አሰሪ ኮሚቴ ዋና ጸሐፊ ነውና ምንድነው የተቸገረው ችግር ገለጥ አድርገው ነገሩን እስቲ። እንደው እውነት ለመናገር አሁን በውጭ ዓለምም በአገር ውስጥም ያለውን ገንዘቡን በመስጠቱ እንደው ሊመጻደቅ አይገባም። ምክንያቱም እነዚህ የሄዱት አርቲስቶች ህይወታቸውን የሰጡት እንደው መመረጥ ነው። እኛ ያልሄድነው ራሱ በተለያየ ችግር ምክንያት የኮሚቴ አባልም ሆነን ያልሄድነው ሰዎች አለን። እንደው አለመፈቀድ ነው እንጂ በዚህ ሰዓት መሄድ መታደል ነው። ምክንያቱም ማንም ሰው አሁን ባለው የጸጥታ ጉዳይ አይደለም ግሸን ሄዶ አንድ ሳምንት መቀመጥ ይቅርና ከተማ ውስጥ ራሱ አምሽቶ ለመግባት ያለው ችግር ይታወቃል። እና አንድ ሳምንት ሙሉ ግሸን ደብረ ከርቤ እነዚህ ሁሉ ወንድሞችና እህቶች ሄደው ህይወታቸውን የሰጡት ገንዘብ መስጠት ቀላል ነው በአሁን ሰዓት። ህይወታቸውን የሰጡት መብርሃን እቅፍ ድግፍ አድርጋ በሰላም ደርሰው መጡ እንጂ ከሰይጣን ከዲያብሎስ ፈተና ሰውራቸው። በአሁን ሰዓት ፈተናው ከባድ ነው። ምንድነው የጎደለው? እንግዲህ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን እቴጌ መነን ያሰሩት የዛሬ አመት በ1918 ነው የተሰራው። የዛሬ አመት 100 አመት ይሞላዋል። 100 አመት ይሞላዋል ስንል የግሸን ማርያም ቤተ ክርስቲያኗ በእቴጌ መነን የተሰራችው ማለታችን እንጂ ቦታው አይደለም። ያ ዘራ ያዕቆብ 13ኛው ክፍለ ዘመን ቦታው አይደለም። ይሄንም ግንዛቤ ውስጥ ስለዚህ 100ኛ አመትም እናከብራለን ስንል የዛችን ቤተ ክርስቲያን ነው። በዘመን ብዛት ምክንያት እንግዲህ ጣራው ያፈሳል። አንድ አርቲስት ወንድማችን ጣራው ላይ ሆኖ አንድ ቆርቆሮ ሁለት ቆርቆሮ እያለ ሲለምን እንዳያችሁት ጣራው ያፈሳል። ከፍተኛ ዝናብ ፍሳሽ ነበረ። በዛ ምክንያት ያው የተለያዩ የህንጻ መሰንጠቅ ደርሶበት ነበር። ሌላው በቤተልሔሙ በኩል ያው በአመት የሚሄደው ህዝቡ በጣም ብዙ ከመሆኑ የተነሳ እምነት እያለ የሚቆፍረው የቤተ ክርስቲያኑን ደረጃ ወደ መንሸራተት አይነት ደረጃ ላይ አድርሶት ነበርና ሙሉ በሙሉ ቤተ ክርስቲያኑ አዲስ ጥገና ያስፈልገዋል። ሌላው የሚሰሩ አዳዲስ ነገሮች አሉ። የእመቤታችን ቤተ ክርስቲያን የእግዚአብሔር አብ ቤተ ክርስቲያን ሁላችንም በየአመቱ ስንሄድ እንደምናየው መጠለያ የለው። ስለዚህ ታሪኩን ቅርስነቱን በጠበቀ መልኩ ለህዝቡ አገልግሎት የሚሰጥ መጠለያ ይሰራል። መሬቱ ዝናብ በሚጥልበት ሰዓት ጭቃ እንዳይሆን ቴራዞን ሳይሆን
የቦታውን ታሪክና ቅርስነቱን በጠበቀ መልኩ መሬቱ የእመቤታችን ግቢው የእግዚአብሔር አብ ግቢው ሁሉም ያ የመሬት ንጣፍ ስራ ይሰራል። እመቤታችን ቅዱስ እግዚአብሔር አብም እንዳያችሁት ደውል ቤት የለም፣ ክርስትና ቤት የለም። ይህን ያህል ህዝብ በስለት በምን እየሄደ ክርስትና ቤት የለም፣ ደውል ቤት የለም። እነዚህ ክርስትና ቤትና ደውል ቤት በሁለቱም ቦታዎች ላይ ይሰራሉ። ሌላው ትልቁ ማስተር ፕላን ይሰራል። ማስተር ፕላን ይሰራል። ማስተር ፕላኑ የሚሰራው ለምንድን ነው? ብዙ ሰው ግሸን ደብረ ከርቤ በገንዘቡ ታሪክ መስራት ይፈልጋል እና መስራት ሲፈልግ ደብሩ የተጠና ማስተር ፕላን ስለሌለ ወይ ግለሰቡ በራሱ አስጠንቶ ነው የሚሰራው ወይ ደግሞ ደብሩ በዘልማድ እንደዚህ ይሁን ይላል። ከዚህ በኋላ ግሸን ላይ መስራት የሚፈልግ ሰው አንደኛ የሚሰሩት ነገሮች አስፈላጊዎቹ ይቀመጣሉ፣ የሚሰሩበት ቦታም ይቀመጣል፣ የሚሰሩበት ማቴሪያል የቦታውን ታሪክ እናንተም። ስለዚህ አንድ ሰው ሄዶ መስራት እፈልጋለሁ ሲል አቅምህ ምን ያህል ነው? ይሄን ያህል ነው፣ ይሄን ያህል የሚፈጀው ይሄ ፕሮጀክት ነው ተብሎ ፕሮጀክቱ ሙሉ ጥናቱ ይሰጠዋል። በዛ በተጠናው መልኩ ነው የሚሰራው እንጂ በራሱ አይሰራም። ለብዙ ጊዜ ግሸን ደብረ ከርቤ ውስጥ ከአንዱ ቦታ ወደ ሌላው ቦታ አሁን ከእግዚአብሔር አብ ወደ ቅዱስ ሚካኤል፣ ወደ ቅዱስ ገብርኤል፣ ወደ ቅዱስ ዑራኤል ለመሄድ መንገዶቹ በጣም አስቸጋሪዎች ናቸው። በነገራችን ላይ የግሸን ደብረ ከርቤ ካህናት እዛ ግቢ ውስጥ የሚኖሩ ኗሪዎች ወደ 600 አካባቢ ይሆናሉ። ሰው እንደሚያስባቸው ሰው ስለነሱ እንደሚናገረው አይደሉም። በጣም ትሁቶች፣ ቦታው እንዲለማ የሚፈልጉ ቀናዎች ናቸው። ግን ያው ምንድነው ማወያየት ይፈልጋሉ። እንደው ዝም ብሎ አሁን ገንዘብ አለኝ የሚል ወይም ከዚህ ከመሃል ሀገር የሄደ ሰው ለምን ይሄ ቤት አይፈርስም ለምን ይሄ እንትን አይልም ሲል እንደተናቁ ዝቅ ተደርገው እንደታዩ ስሜት እየተሰማቸው በሰዓቱ የሚመልሱት ቃል ቁጣ የተቀላቀለበት ሊሆን ይችላል እንጂ እኛ አሁን በኮሚቴ ደረጃ እዛ ቁጭ ብለን አወያይተን ይሄን ልንሰራ ነው የሚፈርሱ ቤቶች አሉ ምን ብለን ስናናግራቸው የኔ ቤት ይፍረስ የኔ ቤት ይፍረስ በጣም ፈቃደኞች ናቸው። አሁን ለምሳሌ ቅዱስ ገብርኤል ቤተክርስቲያን ከዛ ካለበት የመስቀሉን ክንፍ ስላልጠበቀ በሰዓቱ ካለበት ቦታ ፈርሶ በማህበራት ቤት ባሉበት ጋር በዛ ሊሰራ ነው። ያንንም የቅዱስ ገብርኤል ቤተክርስቲያን የሚሰሩት የማህበረ ግሸን ማህበረ ገነቶች ናቸው ሙሉን ወጭ ችለው የሚሰሩት እና በቦታው ላይ ቤት ነበር ቤተክርስቲያኑ ያለምንም ችግር ነው። አሁን ቦታው ቤቱ ግምት ተሰጥቶት ሌላ ቦታ ላይ መስራት የሚችልበት እድል ተመቻችቶለት ሲፈርስ ያለምንም ችግር ነው። ማህበረ ጽዮኖች በቅዱስ ሚካኤል አዲስ በተሰራው ቤተክርስቲያን ጀርባ የመሰረት ድንጋይ ተጥሏል። የአብነት ትምህርት ቤት ሊሰሩ ማህበረ ጽዮኖች እነሱም ቢሆኑ አሁን የቦታ ወሰንን በተመለከተ ምንም አይነት የሚገጥማቸው ችግር የለም፣ የገጠማቸው ችግር የለም እና አሁን እየተሰራ ያለው ስራ ዘላቂ የሆነ ስራ ነው። መልካም ዘላቂ የሆነ ስራ ካነሱና የሚነሳ ጥያቄዎች አሉ። እዚህ አሁን ግሸን ላይ ቅድም ካህናቱ የዋሃን ናቸው ብለዋል። እውነት ነው። ይዛ ያለውን ቤት የሚያከራየው ክፍል ወይ ደግሞ ሲሸጣ እናውቃለን። ቦታዎች ይሸጣሉ። ይሄ ቤተክርስቲያኑ ይመለከተዋል ወይ ግለሰቦች ናቸው እዛ ላይ ከወጣ በኋላ ያለውን ቦታ የሚያከራዩ የሚሸጡ? ገቢው ለማን ነው? ለግለሰቦች ነው ወይስ ቤተክርስቲያኑ ከዚህ ይጠቀማል? እንግዲህ በጣም የሚያስገርመው ነገር እኔ አሁን በግሸን እንደ ተወላጅም እንደ ኮሚቴም የማየው ጅራፍ ራሱ ገርፎ ራሱ ይጮሃል። እንኳን ሌላው ቤት ኪራይ ይሄን ያህል ብር እያስከፈሉን ይባላል። እነዛ ሰዎች ምንም አያውቁም ስለ ቤት ኪራይ። መጀመሪያ አንተ ሄደህ በ500 ብር ልትከራይ ስትል በጎን ሄድና
2000 ብር እኔ እከራየዋለሁ ይላል። የሚያጫርተው ራሱ ሰው ነው። መቼም እነዛ ስጋ ለባሽ ናቸው። ከከተማ የሚሄደው አዎ ስጋ ለባሽ ናቸው። የገጠር ሰዎች ናቸው። በአመት አንድ ጊዜ ገቢ ያላቸው ሰዎች ናቸው። ስለዚህ ምን ያርጉ? ይሄድና የአመቱን ከፍሎ የዛሬ አመት ስመጣ ብሎ ከፍሎ የሚሄዳል። እንግዛችሁ የሚሉትም ከዚህ የሚሄደው አካል ነው። ማህበራት ናቸው። አሁን ብዙ ማህበራት እዛ ቦታ ላይ ከግለሰቦች ገዝተው ቤት ሰርተው እየተገለገሉ በየአመቱ ሲሄዱ እየተገለገሉ ያሉት ከችግራቸው የተነሳ ነው ይህንን ያደረጉት። ቤተ ክርስቲያኗም ደግሞ ማህበራት አገልግሎት የሚሰጡት ለህዝብ ነውና እነሱ ገዝተው መስራታቸው የበለጠ ሰውን ይዘውት የሚመጡት እነሱ ስለሆነ የበለጠ ቤተ ክርስቲያኗ እንድትታወቅና አገልግሎቱ እንዲሰፋ ያደርጋል በሚል እንግዲህ ሲጀመር ህግም ሳይወጣለት በቅንነት ተጀመረ። አሁን ግን አንዳንድ መስመር የለቀቁ ነገሮች ይታያሉ። እነዛ ነገሮች የሚታዩት ግን ከቦታው ሰዎች አይደሉም፣ እዚህ ከሚሄደው ሰው ነው። እዚህ ከሚሄደው ሰው ነው እና ግን ብዙ ጊዜ እንደው በጣም እየተኮነኑ ችግር ፈጣሪ እንደሆኑ ተደርገው የሚነገረው እነዛ ናቸው። ግን ያ እንግዲህ መቼም አንድ ሰው 2000 ብር የሚያከራየውን ቤት 10000 ብር ልከራይ 5000 ብር ልከራይ ሲለው እንዲህ የሚልበት ምክንያት ሰባል። እሺ መልካም። ሌላው እንግዲህ ከሰሞኑ በቋንቋ አይነሽ ሚዲያ ቅድም ገልጸነዋል። የሚዲያ ሰራተኞች እንቅልፋተው ላፍታም ረፍት ሳያገኙ ያው በነፃ ነው ያገለገሉት ያለ ምንም ሳንቲም። በእውነት ክብር ይገባቸዋል። እነሱም ደርሰው ሲመጡ ልናወድሳቸው ይገባል፣ ልናመሰግናቸው ይገባል። አርቲስቶችም እንዲሁ መምህራንም ዘማሪዎችም ሁሉ ኮሜንት እናይ ነበርና ይሄ መርሃ ግብር የተላለፈ እና ብዙ ወቀሳ ነበረ። አሁን ለግሸን ማርያም የምትለምኑት ምን ጎሏት ነው? በየአመቱ የሚገባው ታቦት መስቀሉ ከወጣ በኋላ የሚለመነው ታቦት ቆሞ የሚለመነው ነፍሳቸውን ይማር ምሕረታቸው ይድረሰን አባ መፍቀሬ እንኳን የሚያሳብሩት በቢሊየን ደረጃ ነው፣ በሚሊየን ደረጃ ነው። ይሄ ጉዳይ ሆን ተብሎ ቤተክርስቲያኒቱ የሰራችው ቁማር ነው አይነት ነገር አይተናልና እዚህ ላይቭ ላይ እርሶ ስለዚህ ጉዳይ ወይም ስለ አስተያየቱ ምን ይላሉ? ያው እንግዲህ ማህበራዊ ሚዲያ ጥቅምም አለው ጉዳትም አለው። ጥቅሙ ምንድነው? የበጎ ሰዎች፣ የህጋውያን ሰዎች፣ የመንፈሳውያን ሰዎች መልእክት ይተላለፍበታል። ጉዳቱ ደግሞ ህገወጦች እንደፈለጉ ይሆኑበታል። አሁን ዛሬ 1 ሚሊዮን ብር ምንም አይገዛም፣ እያየነው ነው። እና የግሸን ደብረ ከርቤን ቤተክርስቲያን ለማደስ አዲስ አበባ እየታደሱ ያሉ እነ ቅድስት ሥላሴ ካቴድራል፣ እነ ደብረ አሚን ተክለ ሃይማኖት ከዚሁ ከመርካቶ እቃ ተገዝቶ እንኳ ለሚታደሱት ምን ያህል ሚሊዮን ብር በመቶ እና ከዛ በላይ በሆነ ሚሊዮን ብር ወጪ እየወጣ እንደሆነ እናያለን። ይሄ የብሩን ዋጋ ማጣት ነው። ግሸን ደግሞ ግሸን ላይ ምንም የለም። ውሃው ሳይቀር ከተለያየን በቦት ተቀርቶ ነው የሚሄደው። ሲሚንቶ ከዚህ ነው የሚሄደው፣ ቀለሙ ከዚህ ነው የሚሄደው፣ ሰራተኛ ከዚህ ነው የሚሄደው። እያንዳንዱ ነገር ገንዘብ ነው። ገንዘቡ ነው የሚሰራው እንጂ እንደው ድንጋው አይደለም። ገንዘቡ ነው የሚሰራው። ትልልቅ ቦታዎች ወጫቸውም ትልቅ ነው። ወጫቸውም ትልቅ ነው እና ግሸን ደብረ ከርቤ ምን ጎሏት ነው ለሚለው ነገር አንደኛ እኛ በረከት ስለጎደለብን ነው። ግሸን እውነት ነው አንዱን ሀብታም አስነስታ ድንግል ማርያም አይደለም ቤቷን መንገዱንም ማሰራት ትችል ነበር። እያሰራችም ነው ደግሞ። አሁን የጦርነት ቀጠና ሆኖ እንኳ አካባቢው ከፍተኛ ጦርነት ያለበት ሆኖ ያለ የገጠር መንገድ በኢትዮጵያ በፌደራል የመንገድ ስራ ድርጅት እስካሁን ድረስ የግሸን ማርያም መንገድ አልተቋረጠም። በበጀትም አልተቋረጠም፣ በስራም አልተቋረጠም። በጦርነት መሃል እንኳ አልተቋረጠም።
ይሄ የእሷ ድንቅ ስራ ነው፣ ሌላ አይደለም። ሌላው ግን ማወቅ ያለብን ነገር እኔ ሁልጊዜ እንደው ሳስተምረው ሳነበው የሚገርመኝ ነገር ይቺ መበለቷ በሉቃስ ወንጌል ምዕራፍ 22 ላይ ጌታ ወንጌል ሲያስተምር አስተምሮ ከጨረሰ በኋላ ገንዘባቸውን ምድራዊ ምጽዋት ውስጥ የሚጨምሩትን ሰው ተመለከተ። አሁን ጌታ ምን ጎሎበት ነው ወንጌል አስተምሮ በሰላም ሂዱ ያላላቸው? ለምንድን ነው ገንዘባቸውን ምድራዊ ምጽዋት ውስጥ? አሁን ስለ አንድ ስለ ግሸን ደብረ ከርቤ ከምናወራው እስኪ ስለ ጌታ እናውራ። ምን ጎሎበት ምን አጥቶ 5 ህብስት አበርክቶ 12 ቅርጫት እንዲነሳ የሚያደርግ እሱ እንኳ አስተምሮ ሲጨርስ የወንጌል ፍሬ ነውና ምጽዋት የወንጌል ፍሬ ስለሆነ ፍሬውን ለማየት ገንዘባቸውን ወደ ምጽዋት የሚጨምሩትን ተመለከተ። እኛ ከ11 ከምናገኘው የኛ እንዳልሆነ መጽሐፍ ነግሮናል። ስለዚህ ዕዳ አለብን። ዕዳን እንደመቀነስ ነው መቁጠር ያለብን። ብዙ ጊዜ እንዲህ አይነት አስተያየት ስንሰጥ ካለብኝ ዕዳ እንዳይቀነስ የእግዚአብሔርን ገንዘብ እንዳልሰጥ እንዳልባረክ ጠላት ዲያብሎስ አንደበቴንም እጄንም ሁሉንም እየተጠቀመበት ነው ብለን እኛ ራሳችንን ልንገስጽ ያስፈልጋል። ምክንያቱም ይሄ ፈተና መች ሰተን የእግዚአብሔርን ገንዘብ መች ሰተን ለግሸን ብቻ አይደለም በየቤተ ክርስቲያኑ ሲለመናውን እንደ ኦርቶዶክስ ከልመና የምትወጣው መቼ ነው? እኛ ከዕዳ ነፃ ስንሆን ነውና እመቤታችን ቅድስት ድንግል ማርያም ግሸን ደብረ ከርቤ ቀደም ብዬ እንደተናገርኩት ከደመወዝ ያለፈ ነገር የላትም። ከዕለት ጉርስ ያለፈ ነገር የላትም። ደግሞ ያም ሆኖ እኛ በረከት እናገኝ ዘንድ እግዚአብሔር በዘመናችን ይህንን ስላመጣልን የሚሰጥ በልግስና ይስጥ ነውና ደስ ብሎን ለመባረክ ነው ማድረግ ያለብን የሚለው። በጣም ጥሩ ነው መምህር፣ እግዚአብሔር ይስጥልን። ያለው ሁኔታ ያው ነቃፊም ሁሌ ምስጋና አንጠብቅም፣ ነቀፋም ይኖራል። የነበረው ሁኔታ ስንመለከተው መላው ዓለም የተሳተፈበት ነው። የኦርቶዶክሳውያን ወጣቶች ደግሞ አርቲስቶቹ፣ መምህራኑ፣ ዘማሪያኑ በፍቅር ያገለገሉበት እንደነበረ አይተናል። እጅግ ደስ የሚያሰኝ ለበጎ ስራ መትጋት ነውና ምናልባት አሁንም እዚህ ላይ ማነሳው አንድ ፕሮጀክት ቢቀረጽ ወደፊትም ለቤተክርስቲያኗ የሚረዳ ነገር ታስቧል ወይ? እንግዲህ እንደ ኮሚቴ ህንፃ መስራት ነው ከ100ኛ ዓመት ጋር ወይስ ካህናቱን የአብነት ተማሪዎቹን ሊያኖር የሚችል ወይ ደግሞ ሊያቋቁም የሚችል የሆነ የታሰበ ነገር ካለ እሱ ይነግሩ። በነገራችን ላይ አዲስ አበባ፣ ደሴ እና ውጫሌ አሁን ያሉት ነገር ለመስራት ታቅዷል። እንግዲህ እንደ ፈተናም ሆነ ይሁን ወይም ደግሞ በተገቢ ሁኔታ መልእክቱ አለመተላለፉ ይሁን ወይም በሰዓቱ መቄዶንያን ጨምሮ ብዙ የገቢ ማሰባሰቢያዎች ስለሚደረጉም ይሁን የሚታሰበውን ያህል ለግሸን አልተደረገም። አሁን በአሁኑ ዙር እስከ 300 ሚሊዮን ነበር የምንጠብቀው። ያውም ደግሞ 3 ሚሊዮን የድንግል ማርያም ወዳጅ ቢኖር 100 ብር በመላው ዓለም 3 ሚሊዮን ቢኖር እንግዲህ የኢትዮጵያ ሕዝብ ስንት ነው? ኦርቶዶክሱ እንኳን ራሱ 40 ሚሊዮን ነው ብንል በመላው ዓለም ደግሞ ስንት ሚሊዮን ነው? ከዛ ውስጥ 3 ሚሊዮን ቢኖር 3 ሚሊዮን ሰው 100 ብር ቢሰጥ ለግሸን ደብረ ከርቤ 300 ሚሊዮን ይገኛል ነበር። አሁን ወደ 100 ሚሊዮን አካባቢ ነው የተገኘው። መጥፎ አይደለም እና አሁን ባለፈው ለምነው ደግሞ ድጋሚ መጡ እንዳይባል ይሄ ግንዛቤ ውስጥ ሊገባ ያስፈልጋል፣ ታሳቢ ሊሆን ያስፈልጋል። እንደነዚህ አይነት ቦታዎች መሰረታዊ የሆነ ችግሩን የሚቀርፍ ስራ ካልተሰራ ያዳግማል ወደፊት ቦታውን ካህናቱንም ታሪኩንም ምኑንም የማጣቱ እዛ ቦታ ላይ ያሉ ምእመናን ካህናት ሊመሰገኑ ይገባቸዋል። ግሸን አሁን ነው ስልክ የገባው፣ ግሸን አሁን ነው ውሃ የገባው፣ ግሸን አሁን ነው መብራት የገባው።
ግሸን አሁን 20-30 ዓመት ቢሆን ነው መንገድ ከገባ። እዛ ቦታ ላይ ያሉ ካህናት እድሜ ልካቸው ውሃ አንድ ጀሪካን ውሃ እየገዙ እየጠጡ ግሸን የተቃጠለ ጧፍ እንኳን ጠፍቶ አያውቅም። ቅርስ እየጠበቁ ታሪክ እየጠበቁ ያሉ ናቸው። ስለዚህ ለዚህ ውለታቸው ደግሞ ቀጣዩን ዘመን እኛ ደግሞ ልንደርስላቸው ልንክሳቸው ይገባልና ምናልባት የኮሚቴውን ሐሳብ አላውቅም፣ ያው ውይይት ይኖረናል። ቀጣይ ከመስከረም 21 አስቀድሞ ወይም ከዛ በኋላ ሊሆን ይችላል የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ታድሶ ማለቁንና የታቦቱን መመለስ የ100ኛ ዓመቱ ምርቃን ምክንያት አድርጎም ሊሆን ይችላል። እንግዲህ ኮሚቴው የሚያዘጋጀው ፕሮግራም ይኖራል። በዛ ፕሮግራም ድጋሚ መምጣት ድጋሚ መጠየቅ ሁኔታ ይኖራል። አልተሳተፈም፣ ለግሸን ሰው አልተሳተፈም። እንግዲህ ቅድም እንዳልኩት ጥያቄ ከያቅጣጫው በስቶበት ሊሆን ይችላል፣ ወይ ደግሞ አለመስማት ሊሆን ይችላል። የራሱ የሆነ ምክንያት ይኖራል። ወደፊት ግን ለግሸን ደብረ ከርቤ 8121 የግሸን ደብረ ከርቤ አጭር የባንክ ቁጥር ነው። በአቢሲኒያም በንግድ ባንክም 8121 ብሎ ማስገባት ይቻላል። መልካም ነው መምህር፣ እንግዲህ ብዙውን ነገር ተጫውተናል። እንግዲህ የቀረ ካለ ደግሞ በሌላ ጊዜ እንመልሳለን። አሁን እርሶ ቀረ የሚሉት የሚያመሰግኑት የሚጨምሩልን ነገር ካለ ለመጨረሻ ጊዜ እድል ስጠዋት። እኔ አርቲስቶቻችን በእውነት እንደው በሚዲያ እንደምናያቸው አይደል፣ መንፈሳዊ ህይወታቸው እዛ ያላቸው በጸሎት የመትጋት ሁኔታ የእንጀራ ጉዳይ ሆኖ እዚህ በትወናው በተለያየ መልኩ ብናያቸው፣ በተለያየ አለባበስ፣ በተለያየ አቀራረብ፣ በተለያየ ሁኔታ ብናያቸው መንፈሳዊ ህይወታቸው ግን እንዲህ አይደለም። እንደው ዛሬ ለግሸን ማርያም ለመለመን ብቻ ይሄዱ አይደሉ። የጸሎት ትጋታቸው እገሌ ከገሌ የምንለው የለም። በተለይ ይህንን በማስተባበር ትልቁን ድርሻ የሚወስደው ወንድማችን አርቲስት ደረጀ ደመቀ ነው እና መንፈሳዊ ህይወታቸው እጅግ የሚያስቀና ነው እና አንዳንድ ጊዜ እንደው የሰውን ድካም ብቻ እያነሳን መውቀስ ብቻ ሳይሆን ጥንካሬያቸውንም እንዲያጎለብቱ ማመስገን አለብን። ይበልጥ ደግሞ በጸሎት ማሰብ አለብንና እንደው ረጅም እድሜ ከጤና ጋር እግዚአብሔር ያድልልን። ስራቸውንም ህይወታቸውንም የተባረከ ያድርግልን። በዚህ አገልግሎት ያልተሳተፉ አርቲስቶች ልክ እንደኔና እንደርሶ እንግዲህ ባለመፈቀድም ይሁን በስንፍና ሳንሄድ እንደቀረ ነው ያልሄዱ ያላገዙ ያልተራዱት ደግሞ ትልቅ መንፈሳዊ ቅናት አድሮባቸው ለቀጣዩ ራሳቸውን እንዲያዘጋጁ እግዚአብሔር መንፈስ ቅዱስ በሁላችንም ላይ ይደርብን። አሜን። ይርዳን እግዚአብሔር። ሁላችንም ደግሞ ህንጻውም ተፈጽሞ እድሳቱም አልቆ ታቦቱም ገብቶ እንዲሁም የልማት ስራ እንድንሳተፍ እግዚአብሔር እድሜና ጤና ይስጠን። ሁላችን በፍቅር የምንወዳት ቦታ ነች። ደጇን ረግጠን ሳንወጣ እዛ ሆነን የምትናፍቀን ቦታ ነች። ክቡራን የዚህ መርሃ ግብር ተከታዮች ይህ ዛሬ ስለ ግሸን ደብረ ከርቤ ቤተክርስቲያን እድሳና አጠቃላይ ሁኔታ ግንዛቤ የሰጡን ማዕከላችን የተገኙት መምህር በላይ ወርቁ የቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። እንዲሁም በገነተ ጽጌ ቅዱስ ዑራኤል ቤተክርስቲያን ሰባኪ ወንጌል ናቸው። የዚህ የደብረ ከርቤ ግሸን ማርያም ቤተክርስቲያን የህንጻ አሰሪ ኮሚቴ ዋና ጸሐፊ ናቸው። አክብረውን መጥተው እዚህ ስቱዲዮ ድረስ መርሃ ግብራችንን ስለሰጡን ቀና ሀሳብና መንፈሳዊ መልእክት ከልብ አድርገን እናመሰግናለን። ይህ መርሃ ግብር በቋንቋ አይነሽ ሚዲያና በአውደ ኦርና ሚዲያ የሚታለፍ ስለሆነ ሁላችሁም የቋንቋ አይነሽ ሚዲያና የአውደ ኦርና ሚዲያ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ሼርና ላይክ እያደረጋችሁ መንፈሳዊ አገልግሎታችን ታበረታቱ በእግዚአብሔር ፍቅር እንጠይቃለን። እግዚአብሔር አምላካችን የሁላችንን ፍጻሜ ያሳምርልን።